ዛሬ የምንነጋገረው ወንዶች የሚወዷቸው 8 የወሲብ አይነቶች ወይም ደግሞ ፖዚሽኖች በሚል ሐሳብ ነው። እንግዲህ አሁን ከዚህ በኋላ የምነግራችሁን እነዚህን የወሲብ አይነቶች አብራችሁ ፍቅር እየሰራችሁ ባላችሁበት ሰዓት ላይ የምትጠቀሟቸው ከሆነ አብሮሽ ያለ እንግዲህ ትዳር አጋርሽ በእነኚህ አሁን በምታረጊያቸው ድርጊቶች እንግዲህ አቅሉ ነው የሚስተው ማለት ትችያለሽ። ምን ማለት ነው? በአጭር ቋንቋ ጎበዝ እንዲሆን ይረዳዋል ማለት ነው። በነገራችን ላይ ታውቃላችሁ አይደለ? አሁን እስከዛሬ እየነገርኳችሁ ያሉ አሉ። ለምሳሌ ወንዶች ሲሰሟቸው ሞር ስሜታቸው ሊጨምር የሚችል ቃላቶች ከሴቶች አንደበት የሚወጡ ቃላቶች ብዬ ሰርች ወንዶች ሴቷ ብታደርግላቸው ወይ ደግሞ በዚህ መንገድ አብራችሁ ፍቅር ብትሰሩ ሞር ሊያስደስታቸውና ኢነርጃይዝ ወይ ደግሞ ጠንካሮች ሆነው እንዲቀጥሉ የሚያደርጋቸውን ሀሳቦች ነው የምነግራችሁ። እንግዲህ በተደጋጋሚ እንደነገርኳችሁ እነዚህን ቪዲዮ እየሰራሁላችሁ ያለው የብዙ ሰዎች ትዳር መፍረስ አንዱ ምክንያት አንዱ ብቻ አይደለም ዋናው በሚባል ደረጃ ምክንያት ስለሆነ እኛ ሀገር ላይ ትንሽ ካልቸራችንም ደግፈዋለሁ። በነገራችን ላይ ቁጥብ መሆንን ጭምት መሆንን ዲሲፕሊን ስነ ምግባር ያለው ሰው መሆንን ደግፈዋለሁ። ግን አንዳንዴ ደግሞ ስነ ምግባር ትዳርን የሚበትን ከሆነ እሱ ትንሽ ቀረት ብሎ በትዳር በባልና በሚስት መካከል ግልጸኝነት ኖሮ ትዳራቸውን ቢታደጉት ብዬ ደግሞ የምደግፍ ሰው ነኝና ሰው በቻላችሁት አቅም አሁን የምነግራችሁ ከምን አንጻር ነው ኢንጆይ እንድታደርጉ ባላችሁበት የትዳር ህይወት ውስጥ ደስተኛ እንድትሆኑ ያለምንም መሸማቀቅ የትዳር አጋራችሁን አስደሰታችሁ እናንተም ተደሰታችሁ ቀሪ እንግዲህ አጭር ጊዜ ቻርልስች ምድር ላይ የምንኖረው ማትረባ ጊዜ እኮ ነው ያለች 60 70 ከዛ የለንም ኦልሞስት ከ70 ከ100 ዓመት በኋላ ይሄ ጄነሬሽን አይኖርም። ሁላችንም ሞተናል። ስለዚህ ባለችን ጊዜ በተሰጠችን ጊዜ ግን ከትዳር አጋራችን ጋር ጽድት ፏ ብለን እንድንኖር የሚያደርጉ ሀሳቦች ናቸው። ቀጥታ ወደ ሀሳቤ ነው ማለፈው። እንግዲህ አሁን የምነግራችሁን ነገሮች እንግዲህ ከተገበራችኋቸው ታመሰግኑኛላችሁ ብዬ አስባለሁ። እንግዲህ ውጤቱን ትነግሩኛላችሁ ማለት ነው የመጣችሁ። ቀጥታ ወደ ሀሳቤ ልፍ። ኦኬ፣ የመጀመሪያው ወንዶችን የሚያሳብድ የወሲብ አይነት ምንድነው ከተባለ እሱ ከላይ ሆኖ የሚያደርገው የወሲብ አይነት። እሱ ከላይ ሆኖ ማለት ነው ሴቷ ከታች ሆና በጀርባዋ ተኝታ በሁለት እግሮቿ መካከል ወንዱ ሆኖ ከላይ የሚያደርገው ምንድነው የሚባለው? እሱ ከላይ ሆኖ ሚሽነሪ ነው የሚባለው። ሚሽነሪ ተብሎ ሚሽነሪ አይ ቲንክ ሚሽነሪ ነው መሰለኝ እንደዛ ነው የሚባለው። እሱ ከላይ ሆኖ ሁሉ ነገሮችን ሲቆጣጠር ከቨር ሲያደርግ ማለት ነው። ይሄ የወሲብ አይነት በጣም የሚገርማችሁ ነገር ወንዶች ሞር ይሄ ኃይለኛ እንዲሆኑ ከሚያደርጋቸው የወሲብ አይነት መካከል አንደኛው ነው። ለምን ካላችሁ እንደው ሙሉ በሙሉ በሚባል ደረጃ እሱ ነው የሚቆጣጠረው ማለት ይችላል። ምን ማለት ነው? በዛ ሰዓት ላይ የሚያደርግበትን ስፒድ ፍጥነቱን መጨመር መቀነስ፣ ዲፕ ጥልቅ አድርጎ ወደ ውስጥ መክተት ማስወጣት፣ እንደዚህ የሚባሉት ነገሮች ላይ ሙሉ ለሙሉ እሱ ነው የሚቆጣጠረው ማለት ይችላል። ሲቀጥል አይ ኮንታክት የሚባል ነገር አለ። ያ ነገር እየተደረገ የሴቷ ፊት አለ ከላይ ከታች ሆና ነው ወደ ላይ የምታየው፣ እሱ ደግሞ ከላይ ሆኖ ወደ ታች ነው የሚያት። በዛ ሰዓት ላይ የሚሰማትን ፊሊንጎች ያያል በፊቷ ላይ። ሲቀጥል ደግሞ እግሮቿንም የመያዝ ነገር ብቻ እነኛ አይነት ነገሮችን ከላይ ሆኖ በዋነኛ ደረጃ ሙሉ ነገሩን ኮንትሮል ስለሚያደርገው እሱ በሚፈልገው መንገድ ነገሮችን እንዲያደርግ ያቀልለታል ማለት ነው። ስለዚህ የመጀመሪያው ሚሽነሪ ወይ ደግሞ እሱ ከላይ ሆኖ የሚያደርገው የወሲብ አይነት እጅግ በጣም ነው ለወንዶች የሚያስደስታቸው። ተመራጩ ከሚባሉት መካከል የመጀመሪያው ነው የሚባልም እንትን አይልም። ስለዚህ የመጀመሪያው ሚሽነሪ ወይ ደግሞ እሱ ከላይ ሆኖ የሚያደርገው ነው ማለት ነው። ወደ ሁለተኛው አልፋለሁ። እንግዲህ በሁለተኛ ደረጃ ወንዶችን የሚያሳብደው የወሲብ አይነት ምንድን ነው ከተባለ ሴቷ በጉልበቷ ተንበርክካ የሚደረግ የወሲብ አይነት ማለት ነው። ሴቷ በጉልበቷ ተንበርክካ ወንዱ ከኋላ እንደሚባለው በእንግሊዝኛው ዶጊ ስታይል ይባላል። ዶጊ ስታይል ወይ ደግሞ ሴቷ በጉልበቷ ተንበርክካ የሚደረገው የወሲብ አይነት ይሄ በቃ ምን አለፋችሁ፣ ይሄ እኮ ዋናው ነው ማለት ወንድ ልጅ ስስ ጎኑ ደካማ ጎኑ የሚባለው አንዱ ይሄ ነው። ታውቃላችሁ መቼም ሴት ልጅ ዝንጥ ብላ ፏ ብላ ያው በዚህ ዘመን ላይ ፏ ዝንጥ ማለት ፓንትና ቂጥን እያሳዩ መሄድ ሆኗልና ብቻ ያን ነገር ሲያይ አይታችሁ ከሆነ በጣም ብዙ እንዲፈዛል አይደለ? ያን ነገር በግልጽ ማለት ነው ሴቷ ተንበርክካ ጉልበቷ እግሮቿ ተከፍተው
እሱ ከኋላ ሆኖ ወገቧን በመያዝ የሚያደርገው የወሲብ አይነት አንደኛ ዲፕ፣ ይሄ ራሱ ዲፕ ወደ ውስጧ እንዲገባ ያደርገዋል። ሲቀጥል ደግሞ ኃይለኛ ሆኖ ከኋላ እንግዲህ ታውቃላችሁ፣ ትረዱኛላችሁ ብዬ አስባለሁና በነገራችን ላይ ስቲል አሁንም እነኝን ነገሮች እየነገርኳቸው ያሉት አንዳንድ ትዳሮች ላይ ይገርመኛል ሲያማክሩኝ ራሱ ያው አንዳንድ ገልጾኝ ነው ነገሮችን ማወራቸውና ማለት ብትነግሩኝ ለራሳችሁ ነው ብትደብቁኝ የምትጎዱት ራሳችሁ ነው ብዬ ስለምጀምር በግልጽ ነው የሚነግሩኝና በቃ በአንድ ፖዚሽን ጀምሮ በአንድ ፖዚሽን የሚጨርሱ ሰዎች አሉ። እና ለምን እንደዚህ መሆን የለበትም? መደሰት አለባት ሴቷ፣ ወንዱም ሴቷም እርስ በርስ ወንዱ ብቻ ስሜቱን አርክቶ የሚሄድበት ሳይሆን ሴቷም ተደስታ መጨረስ ስላለባቸው ነው ይሄን እያልኩ ያለሁት። እና አንዳንዶች በቃ በአንድ ጀምሮ በአንድ የሚጨርሱ ሰዎች አሉ። አንዳንዱ ሳይጀምር ራሱ ይጨርሳል። ይሄ በእርግጥ ያው የጤንነትም ችግር ስለሚሆን በሕክምና በትሪትመንት የሚስተካከል ነገር ነው። ሰው ብቻ ወደ ሀሳብ ይልፍ። እንግዲህ በሁለተኛ ደረጃ እንደነገርኳችሁ ጆጊ የሚባለው በጣም በቃ ወሳኝ የሚባለው ፖዚሽን ነው ማለት ነው። ስለዚህ እንደዚህ አድርገሽ ብትሰጪው ዋው በቃ አይረሳውም እድሜ ልኩን ለማለት እወዳለሁ። እንግዲህ ወደ ሶስተኛው ነው ማለት ኦኬ። እንግዲህ በሶስተኛ ደረጃ ወንዶችን የሚያሳብደው የወሲብ አይነት ምንድነው ከተባለ ወንዱ ተኝቶ በጀርባው ተኝቶ እሷ ከላይ ሆና እሱ ከታች ሲመሰጥ፣ ባጭር ቋንቋ እድገምላችሁ፣ ወንዱ በጀርባው ተኝቶ እሷ ከላይ ሆና ፊቷ ወደሱ ሆኖ መመሰጥ ማለት እንዴት ብዬ ላስረዳችሁ? ኦልሞስት ይረሳዋል። ይሄ በነገራችን ላይ ሴቷ ነች ኮንትሮል የምታደርገው ከላይ ሆና፣ ሴቷ ብቻ ሳትሆን እሱም ኮንትሮል ያደርገዋል። በእርግጥ ግን በዛ ታይም ላይ ሴቷ ወንዱ እንዲህ በጀርባው ተኝቶ ሴቷ ከላይ ሆና የምታደርገው አንደኛ እሷ ራሷንም እንድታስደስት ያደርጋታል። ሁለተኛ ደግሞ እሱ ምንም ትግል ውስጥ ምንም ነገር ውስጥ ሳይገባ በመተሻሸት ብቻ ያን ነገር በማድረግ ብቻ ሞር ደስታ የሚያገኝበት ሁኔታ አለ። ስለዚህ ሶስተኛው ወንድን የሚያሳብደው የፖዚሽን አይነት ወይ ደግሞ የወሲብ አይነት ምንድነው? አንቺ ከላይ ሆነሽ እሱ ከታች በጀርባው ተኝቶ እግሮቹ ዘርግቶ ማለት ነው። አንቺ ከላይ ሆነሽ የምታደርጊው የወሲብ አይነት እጅግ በጣም ነው የሚያስደስተውና ሞክሩት። እንግዲህ በቻላችሁት አቅም ብትሞክሩት ሞር ህይወታችሁን ያጣፍጥላችኋል ብዬ አስባለሁ። እንግዲህ በአራተኛ ደረጃ ወንዶችን የሚያሳብደው የወሲብ አይነት ምንድነው ከተባለ ላይክ ግን ረሳችሁ ላስታውሳችሁ፣ ይሄ ቪዲዮ ክፍያ ያለው፣ ክፍያው ደግሞ ላይክ ማድረግ። ስለዚህ ላይክ አድርጉ፣ አዳዲስ ከሆናችሁ ደግሞ ሰብስክራይብ አድርጉ። በዚህ አጋጣሚ እኔም በአራተኛ ደረጃ ወንዶችን የሚያሳብደው የወሲብ አይነት ወይ ደግሞ ፖዚሽን ምንድነው ከተባለ ካውገርል ይባላል። ወይ ደግሞ ካውገርል ማለት በአጭር ቋንቋ ምንድነው? እሷ ከላይ ትሆንና ጀርባዋን ወደ እሱ ሰጣው። አንዴ ግልጾኛ ላስረዳችሁ። ወንዱ ተኝቶ እሷ ከላይ ትሆናለች። ከዛ ከላይ ከሆነች በኋላ ጀርባዋን ለሱ ሰጣው። የፊት ለፊት ፓርቷ ደግሞ ወደ እግሩ ባለው ሳይድ ላይ ይሆናል ማለት ነው። ሶ ይሄኛው ምንድነው ጥቅሙ? የሚገርማችሁ ነገር አንደኛ በዛ ሰዓት ላይ ወገቧን የመያዝ እድል ይኖረዋል። ሲቀጥል በጣም በቃ እንዴት የሚያስደስት አይነት ስሜት አለው። ተረዳችሁኝ አይደለ? ስለዚህ አሁን ይሄን ብዙ ማብራራትም አያስፈልግም፣ ግልጽ ነው። እሱ አንቺ ከላይ ተሆኝና ፊትሽ ወደ እግሩ ነው የሚሆነው፣ ጀርባሽ ደግሞ ወደ ፊቱ ይሆናል። እሱ ከታች ሆኖ እንግዲህ መመሰጥ ነው። ይሄንንም ብትሞክሩት እጅግ በጣም ነው ወንዶች የሚወዱትና ሞክሩት ለማለት ፈልጋለሁ ማለት ነው። እንግዲህ ወደ አምስተኛው ነው የማልፈው። በነገራችን ላይ ከአምስተኛው እስከ ስምንተኛው ያለው ፓርት ደግሞ ሞር የማጠብቁት ወጣ ያለ ሞር የሚያሳብደው ፓርት ነውና እሱን እንግዲህ ወንዶችን የሚያሳብደው የወሲብ አይነት አምስተኛ ላይ የተቀመጠው ምንድነው ከተባለ ወንዱ ላይ ሴቷ ተቀምጣ ይባላል። ወንዱ ላይ ሴቷ ተቀምጣ የሚባለው ይሄ ፖዚሽን ወይ ደግሞ ይሄ የወሲብ አይነት ምን ማለት መሰላችሁ? ወንዱ ተቀምጦ ባለበት ሰዓት ላይ ሶፋም ላይ ሊሆን ይችላል፣ የሆነው አልጋውም ላይ ሊሆን ይችላል። ተቀምጦ እሷ ፊቷ እርስ በርስ አይ ኮንታክት እያደረጉ እግሮቿ በጀርባው በኩል እንደዚህ ከቨር አድርጎት የጡቶች ለጠራው ነበረ ጋይርለንሱ እንዳይዘጋብኝ ፖሊሱን ደግሞ እንትን ብዬሽ። ለማንኛውም የፊት ገጽታዋ በወንዱ በኩል ይሆንና እርስ በርስ እየተያዩ ይሄ ሙሉ ሰውነታቸው የሷም ይሄ ሙሉ ሰውነት ከታች ጀምሮ እስከ ላይ ያለው እርስ በርስ እየተነካካ በሚሆንበት ታይም ላይ
በጣም በጣም ወሳኝ አይነት የወሲብ አይነት ነው። እንዴት ካላችሁኝ አንደኛ ዲፕ የመግባት እድል ይኖረዋል። ተረዳችሁ አይደለ? በጥልቀት የመግባት እድል ይኖረዋል። ያ ማለት ደግሞ በሁለታችሁም ዘንድ የሚፈጥረው ለየት ያለ ስሜት እንዳለ አትዘንጉ። በሁለተኛ ደረጃ እርስ በርስ ሀግ ነው ማለት መተቃቀፍ ነው አይደለ? በመተቃቀፍ ውስጥ ደግሞ ራሱን የቻለ እርካታው አለ። ራሱን የቻለ አስባችሁታል? ገላው ሲያቅፍሽ አንቺም የሱን ገላ ስታቅፊ እንደማለት ነው። በዚህ ሰዓት ላይ በጣም ደስ የሚል ስሜት በመካከል ይፈጠራል። ከዛ በተረፈ ይነካካል። እዚህ አካባቢ የሱ ደረት አለ፣ ያንቺም አለ። ማልጠሪያው ስለማይፈቅደው ነው። እዚህ አካባቢ ከታች ጀምሮ ተረዳችሁ አይደለ? ከዋናው የፍቅር መስሪያ በላይ ጀምሮ ያለ የሰው ሞር ሴንሲቲቭ የሚባሉ አካሎች አሉ። ሲቀጥል ሀግ ሲያደርግ ጀርባሽ አካባቢ፣ አንገትሽ ቅርብ ነው ለሱ። ይሄ ደግሞ በጣም እንደውም ተመራጩ የሚባለው ይሄ ነው። ተረዳችሁ አይደለ? ፊትሽ ወደሱ ሆኖ እርስ በርስ ሆናችሁ እንደዚህ መቆላለፍ ነው የሚባለው። ተቆላልፋችሁ የሚደረገው የወሲብ አይነት እጅግ በጣም ተመራጩ ነው ማለት ነው። በአምስተኛ ደረጃ ይሄ ነው፣ ሞክሩት። ኦኬ፣ ወደ ስድስተኛው አልፋለሁ። እንግዲህ በስድስተኛ ደረጃ በነገራችን ላይ ይሄ ስድስተኛዋን ነጥብ ደግሞ ማለት ነው ከ100% 90% የሚባል ወንድ የሚወደው አይነት የወሲብ አይነት ምንድን ነው መሰላችሁ? ይሄ ምንድን ነው? ሴቷ በፊቷ ተኝታ ወንዱ ከላይ ሲሆን ማለት ነው። ምን ማለት ነው? አልጋ ላይ ኖርማል እንደምትተኙት አለ አይደለ? ሴቷ ዝም ብላ ትተኛለች አይደለ? በሆዷ ነው የምትተኛው። በሆዷ ከተኛች በኋላ ወንዱ ደግሞ ከላይ ሆኖ ላይዋ ላይ በመተኛት የሚደረገው የወሲብ አይነት ዋው! እኔ እንዴት ብዬ እንደምነግራችሁ አላውቅም። በጣም 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 እስካሁን ከነገርኳችሁ ራሱ ይሄኛው አንደኛ ምንም ትግል የለው፣ ሁለተኛ ይሄ ሴንሲቲቭ የሚባለው ወንዶች በአይምሯቸው ኢማጂን የሚያደርጉት ወይ ደግሞ የሚመኙት የሴት ልጅ መቀመጫ ነው አይደለ? ያንን መቀመጫ በደንብ የሚያገኝበት አማራጭ ነው ያለው። በዛ ላይ ደግሞ ወደ ውስጥ የመግባት እድሉም ከፍ ያለ ነው። በዚህ መሀል እንትኑ ደግሞ ምንድን ነው ፊት ነው የሚባለው። ፊቱ ደግሞ ከጀርባሽ ሆኖ በአንገት ስር የመሆን እድል አለው። በአንድ ድንጋይ እንግዲህ ሁለት ወፍ እንደማለት ነው አይደለ? ስለዚህ ይሄኛው በስድስተኛ ደረጃ ሴቷ በፊቷ ተኝታ በሆዷ ተኝታ ወንዱ ከላይ ሆኖ ተኝቶም ሊሆን ይችላል ከላይም እንደፈለገው ብቻ ነፃ ሆኖ የሚያደርግበት ስለሆነ ሞር በጣም 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 የሚወደደው የወሲብ አይነት ነው ማለት ነው። ሞክሩት። እንግዲህ ወደ ሰባተኛው አልፋለሁ። በሰባተኛ ደረጃ ሰባተኛውን ከመናገር በፊት ግን እዚህ መታችሁ ላይክ ያደረጋችሁ ሰዎች ፕሊዝ ተመችቷችሁ አይደል? ቪዲዮን እያያችሁ ያላችሁት ላይክ አድርጉት፣ ሌሎች ጋር የሚደርስ ይማሩበት። ቀጥታ ወደ ሰባተኛው አልፋለሁ። እንግዲህ በሰባተኛ ደረጃ ወንዶች የሚወዱት የወሲብ አይነት ምንድን ነው ከተባለ በጎን ሴቷ በጎን ተኝታ እሱም ከኋላዋ በጎን ሆኖ የሚደረግ የወሲብ አይነት ነው ማለት ነው። ይሄ ብዙ ጊዜ የተለመደ ነው አይደለ? ብዙ ባለትዳሮች ጋር ያለ ነው። ግልጽ ነው። ሴቷ በጎን ማለት ምንም ልፋትም የለም። ጀስት እንደ እንቅልፍ እንደመተኛት ነገር ነው። እንደዛ ይሆንና ነገር ግን ስራው ይሰራል። ብዙም ከባድ ነገር የለውም። ይሄ ደግሞ ሞር ሀግ በማድረግ ሚስቱን ባልየው ሚስቱን ለማቀፍ የሚያደርገው አይነት ሲሆን ይሄ ብዙም ልፋት አይኖረውም። ለሱ በተለይ ለሁለታችሁም፣ በርግጥ ለሁለታችሁም ብዙ ልፋት አይኖረውም። ልፋት አይኖረውም ስላችሁ አለ አንዳንድ ሀርድ ልፋት የሚፈልግ አይነት ቴክኒካሊ ራሳችሁ ዛኔ ጋር ላይ ጎበዝ ካልሆናችሁ በፍጹም ችላችሁ ማታረጉት ነገሮች በራሳቸው የቻሉ ስላሉ አሉ ማለት ነው። ብቻ ምንድነው እሱ በጎን ተተኝቶ ግን የሚደረገው ብዙም ልፋት የለውም። ስለዚህ በቃ ቀለል ተብሎ እዛው በቃ ኢንጆይ እያደረጋችሁበት የሚደረግ የወሲብ አይነት ነው ማለት ነው። በሰባተኛ ደረጃ ይሄንን ሞክሩት። እንግዲህ ወደ ስምንተኛው ነው ማለት ነው። እንግዲህ በስምንተኛ ደረጃ ሴቶች እንዲሁም ሴቶች ሲያደርጉ ወይ ደግሞ ወንዶች ሲሰጣቸው የሚወዱት የወሲብ አይነት ምንድን ነው ከተባለ ይህን እያወራሁኝ እኮ
አይ ሆፕ ተመችቷችኋል ብዬ አስባለሁ ይሄ ቪዲዮ። እንግዲህ በስምንተኛ ደረጃ የመጨረሻው ሴቷ ቆማ ወንዱ ከኋላ ወይ ደግሞ ስታንዲንግ ነው የሚባለው። ስታንድ ተቆሞ የሚደረግ የወሲብ አይነት እጅግ በጣም ነው። ይሄ በነገራችን ላይ ብዙ የተለመደ ነው አይደል? የትም ቦታ ሴቷ ቆሞ ሁለቱም ቆሞ ማለት ነው። ሁለቱም ቆሞ ወንዱ ከኋላ ነው። ቅድም መጀመሪያ እንደነገርኳቸው አይነት ይሆንና ግን ወንዱ ከኋላ ሆኖ ሴቷን ወገቧን ይዞ ሊሆን ይችላል። ማለት አጎንብሳ ማለት ሳታጎነበስም ቆማም ቅፍ አድርጓትም ሊሆን ይችላል። አይነቶቹ ብዙ ናቸው። በፊት በኩልም ዞራም ሴቷን መሆን ይችላል። እንግዲህ የሚችሉ ወንዶች ካሉ በዛ በኩልም ሊሆን ይችላል። በነገራችን ላይ አሁን የነገርኳችሁ ነገሮች በሙሉ አሁን በዚህ ቪዲዮ ከ5 እስከ 8 ነግሬያችኋለሁ። እነዚህ የነገርኳችሁ ቪዲዮዎች በሙሉ እንዴት ነው በተቀያየረ ቁጥር የምታረጉበት አደራረጋችሁ በተቀየረ ቁጥር ሞር ስሜታችሁ እየጨመረ እንዲሄድ የሚያደርጉ ነጥቦች ናቸው። ተረዳችሁኝ አይደል? እና በቻላችሁት አቅም እነኝን እየቀያየራችሁ ብትጠቀሟቸው የተሻለ ነው ማለት ነው። እንግዲህ አንድ ቪዲዮ ደግሞ እደግምላችኋለሁ። ይሄ ቪዲዮ ምንድነው? አሁን የነገርኳችሁ ወንዶችን የሚያሳብድ የሚወዷቸው የወሲብ አይነቶች በሚል ሀሳብ ነው አይደለ? አሁን ደግሞ የምነግራችሁ ምንድነው ወሲብ ስታረጉ መሞከር ያሉባችሁ ቦታዎች ወይ ደግሞ ማየት ያሉባችሁ ስፍራዎች የትኞቹ ናቸው? ወይ ደግሞ ብትሞክሩ ባሌም በተሳሳተ የስልክ ጥሪ እንዴት እንዳገኘሁት ልንገራችሁ ትለናለች የዛሬ ባል ታሪካችን። ከፍቅረኛ ጋር አብረን መኖር ከጀመረን ትንሽ ቆይተናል። በተዋወቀን በጥቂት ጊዜ ውስጥ ነው አብረን መኖር የጀመርነው። በቃ አንድ ክፍል ቤት ተከራይተን ብንኖርም የተሟላ ኑሮ ያለው ቤት ነበር የነበረን። እሱ ብዙ ጊዜ ፊልድ ነው። ስለዚህ በሳምንት የተወሰነ ቀን ነው ወደ ቤት የሚመጣው። እኔም የራሴ ትንሽዬ ስራ አለችኝ። በቃ በደስታ ነበር የምንኖረው። ከዛም በዚህ መሀል የፍቅረኛ አባቱ ሞታል። እኔ ግን ከቤተሰቦቹ ጋር አልተዋወቅኩም ነበር። ያለምንም ፕሮግራምማ አትተዋወቂያቸውም እያለ እንደ ቀልድ በቃ ጊዜው ሄደ። እናም አባቱን ቀብሮ እዛው ተቀመጠ። እኔም ልምጣ ስለው ማዘር በዚህ ሰዓት ብትተዋወቅሽ ደስ አይልም ቆይ ምናምን እያለ ያዘገየኝ ጀመረ። እኔ ግን በጣም አፈርኩኝ። ሰርግ አልሰረግንም እንጂ እንደ ባልና ሚስት ነው የምንኖረው። እናም አባቱ ሞቶ ዝም ብዬ መቀመጥ ከበደኝ። በቃ እሱ ከዚህ በፊት ከሚነግረኝ አቅጣጫዎች ተነስቼ ቤቱ ሄድኩኝ። ደርሼም ስገባ በጣም ብዙ ሰው አለ። እኔም ጥጌን ይዤ ቁጭ አልኩኝ። ማውቀው ሰው ስለሌለ በጣም ግራ ገብቶኝ ጥጌን ይዤ ተቀመጥኩኝ። ከሩቅ አየኝ። የሚገርመው ነገር በጣም ደነገጠ። እየነጎደ ወደ እኔ መጥቶ ከጎኔ ተቀመጠ። ከዛም እንዴት መጣሽ ምናምን እያለ መቆጣት ጀመረ። እኔም መምጣቴ ጥፋት ይሆን እንዴ ብዬ ግራ ገብቶኝ ዝም ብዬ ያየው ጀመረ። በዚህ መሀል ሰው ጠራውና ተነስቶ ሄደ። እናም እሱ ከሄደ በኋላ ሰላም ሲለኝ ያየችው አንድ ሴት መታ ከጎኔ ተቀመጠችና ሰላምታ ሰጠች። እኔም ሰላም ብያት መጫወት ቀጠልን። ብዙ ወሬ ካወራን በኋላ እህቱ ነሽ አይደለ አልኳት። ቀጣዩን ክፍል ለመስማት ፓርት ብላችሁ አስቀምጡልኝ።